guys, welcome to our new YouTube channel. This is the channel that's where we're gonna react on one of the most known YouTuber in the world. So in this video we're gonna react on Bamsa's video that he created to show us the most expensive cars in the world, starting from $1 car to $1 million car. What's going to happen? We will see now. So በዚህ ቪዲዮ በሚሰሩት ቪዲዮዎች ላይ ሪያክት እንደምናደርግ ይሆናል እና ይሄ ቻናል ኢትዮ ሰርቪስ ፎርኤቨር መኪናውን በጀርባ ላይ የሚሄዱ መኪኖች ኦር ላይክ በባህር ላይ የሚሄዱ መኪኖች እናም ደግሞ ቴስላን ያፈነዳዋል። ላይክ እያያችሁ ቡም ነው የሚያደርገው። በቃ እንዲሁም በአየር ላይ የሚበሩ መኪኖች ኢማጂን በአየር ላይ የሚበሩ ላይክ ፕሌን ነው እንጂ መኪና ሲበር አይተን አናውቅም። በዚህ ቪዲዮ መኪና ራሱ በአየር ላይ ሲበር የምንመለከት ይሆናል። $1 ካር ነው። ላይክ ይህን እንግዲህ $1 ካር ያዋጣል ወይስ አያዋጣም? $1 ማለት ላይክ ወደ ኢትዮጵያ ሲመነዘር መቶ ምናምን አይ ቲንክ 180 አካባቢ መሰለኝ። $1 ተሽጧል ማለት ነው። $100 ወጪ መኪናውን ሪፔር አድርገውት ከዛ በኋላ ደግሞ ላይክ አስተካክለውት እንዲንቀሳቀስ ማድረግ ስለዋል ማለት ነው። So let's continue to $100K. So this car is actually self-driving car, and that it's pretty good, by the way. So it is lamped, no? And that you see, እንደምታዩት ምንም የልጁን ለቆና ያለውና self-driving car ነው። በራሱ እየሄደ ነው መኪናው። ምንም ነዳጅም ሁሉ ነገር like self-driving car like ነው ማለት ነው። So you see, በጣም ፈጣን ነው ማለት ነው። This car, 2000 Lamborghini car. It's actually Ferrari or Lamborghini? Yeah. እንደምታውቁት there are two sitting places. So Lamborghini car, you see? Wow. Shit. It goes around 200 kilometers per hour. Wow. This car is much better than the next one. $300 car. So it's, I think a Tesla ነው የኛው ካር ቴስላ ነው እና በጣም ሂውጅ ያስፈራል። ቡለት ፕሩፍ ነው ማለት ጥይት አይገባበትም እና ኢንኬስ በጣም ፈንጂዎችን ቢፈነዱበት አሁን በቀጣይ የምንመለከተው ይሆናል ምንም አይሆንም ማለት ነው። የራሱ የሆነ ደግሞ ጭስ የሚያወጣበት መንገድ አለው ማለት ነው። ላይክ ከኋላ የሚከተላችሁ ሰው ካለ እሱን ዲፌንስ ለማድረግ የራሱ የሆነ ተመልሰናል። ላይክ they are trying to ለማፈንዳት እየሞከሩ ነው እነዚህን ሁለት መኪኖች እና በአንዱ ቴስላ በአንደኛው ደግሞ ኖርማል መኪና ኤክስፕሎድ ሊያደርጉ ነው ማለት ነው። እና ምን የሚፈጠር ይመስላችኋል? እስቲ ገምቱ፣ ገስ አድርጉ። ሁለቱም ላይ አንዳንድ ፓሰንጀሮች አሉ። ቦም ሽት ያደለው እዛ ይገባችኋል። እሺ so 2 1 Oh.
ሽት ፈንድቷል። እንግዲህ ይትረፍ አይትረፍ እስቲ ቼክ እናድርግ። ሶ ውስጡ ምንም አልሆነም። this is a Mr. Beast chocolate festival. So let's go to the next to 500,000 car or 500,000 car. So this car በውሃም ላይ ይሄዳል፣ በመሬት ላይ በየብስ ላይ ይሄዳል ማለት ነው። so እስኪ እንመልከት። መኪናው መሄድ ጀምሯል መሰለኝ። በውሃ ላይ እየነዱት ይገኛሉ። ወደ ጀልባ ነገር ተቀይሯል መኪናው። ዋው ጋይስ ዋው ቡም በጣም በሚገርም ሁኔታ በጀልባ ላይ እየሄደ ይገኛል ማለት ነው። ናይስ በጣም ደስ የሚል ነገር ላይክ እንደዚህ አይነት ክሬቲቪቲዎች ወደኛም ሀገር ቢመጡ ላይክ እኛ ሀገርም ላይ እየተሞከሩ ይገኛሉ እና እንደዚህ አይነት ውድድሮችን እኛ ሀገርም ላይ ቢሞከር እንደ ሀሳብ the next car ወደ ቀጣዩ መኪና እንሂድ። በአየር ላይ የሚበር መኪና በምድር ላይ በአየር ላይ የሚበር መኪና how do you explain this? የራሽያ ምርት ነው። አይ ቲንክ አያችሁ እዚህ ጋር wait look ይሄ ባንዲራ የምን ባንዲራ ነው ጋይስ? ራሽያ ባዶ እንትን ያላት እስቲ ቼክ አድርጋችሁ ኮሜንት ላይ ብታስቀምጡልኝ። ዋው እየተነሳ ነው ጋይስ። I hope you guys enjoyed today's video. የዛሬው ቪዲዮ ያያችሁትን ይመስል ነበር። ሀሳብ አስተያየታችሁን ኮሜንት ላይ ማስተካከል ያለብኝን ነገር ኮሜንት ላይ አስቀምጡልኝ። this video will have part 2. so በፓርት 2 ደግሞ እስከ መጨረሻ ያለውን ቪዲዮ ሰርች የምለቅላችሁ ይሆናል። ይህንን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በነፃ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ።